ከእያንዳንዱ ክፍለ ጊዜ በኋላ የሚደረጉ መርሳትን በከፍተኛ ደረጃ የሚቀንሱ ጥቂት ቀላል ነገሮች አሉ። እንደ እውነቱ ከሆነ ግን ማንም ተማሪ አያደርጋቸውም። አብዛኛዎቹ ተማሪዎች ተምረው ሲጨርሱ ከክፍል ወጥተው ይሄዳሉ። የጻፉትን ማስታወሻ ዘግተው ያስቀምጣሉ። ከዚያ በቀጥታ ወደ ሌላ ጉዳይ ይገባሉ። ወደ ስራ፣ ጨዋታ ወይም ሶሻል ሚዲያ ሊሆን ይችላል። ፈተና ካልደረሰ በቀር የተማሩትን ነገር ዞር ብለው አያዩትም። ሰቃይ ተማሪዎች ግን ከዚያ ለየት ያለ ነገር ያደርጋሉ። ከክፍል ከመውጣታቸው በፊት ወይም ወዲያውኑ እንደወጡ ጥቂት ደቂቃዎችን ወስደው ትምህርቱን ለረጅም ጊዜ ማስታወስ እንዲችሉ የሚረዳ ቀላል ዕለታዊ ልምምድ ያደርጋሉ። እናም በአጠቃላይ 15 ደቂቃ የሚወስድ ዕለታዊ ልምምድ ነው የሚያደርጉት። በዚህ ቪዲዮ ሰቃይ ተማሪዎች ከክፍል እንደወጡ ወዲያውኑ በትክክል ምን የተለየ ነገር እንደሚያደርጉ የማሳያችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። በመጀመሪያ ተማሪዎች ለምን ይረሳሉ የሚለውን እንይ። ዋነኛው ችግር እዚህ ጋር ነው። ምን መሰለ? አሁን በክፍል ውስጥ እየተማርክ ነው። እያንዳንዱን ማብራሪያ ተመስጠህ ታደምጣለህ፣ ማስታወሻም ትጽፋለህ። በክፍል ውስጥ እያለህ ሁሉም ነገር ቀላል ነው፣ ይገባሃል፣ በቀላሉም ትረዳዋለህ። የምትረሳው ሁላ አይመስልህም፣ ደስ ይልሃል፣ ምክንያቱም ገብቶሃል። ነገር ግን ከ24 ሰዓት በኋላ ከ30 እስከ 40% የሚሆነውን ታስታውሰዋለህ። ከአንድ ሳምንት በኋላ ግን አብዛኛው ነገር ከአይምሮህ ጠፍቷል፣ ረስተኸዋል። ምክንያቱም አንዴ ተረድተኸዋል፣ ገብቶሃል ማለት ነገ ታስታውሰዋለህ ማለት አይደለም። በምንማርበት ጊዜ መረጃው የሚቀመጠው በጊዜያዊ ሚሞሪ ወይም ደግሞ ሾርት ተርም ሚሞሪ በሚባለው ውስጥ ነው። ይህ ሚሞሪ ወይም ትውስታ መረጃን ይዞ የሚቆየው ለአጭር ጊዜ ብቻ ነው። ለጊዜው የገባን የሚመስለን መረጃውን ወዲያውኑ ሴፍ ስለሚያደርገው ነው። ነገር ግን ለረጅም ጊዜ መረጃውን ይዞ መቆየት አይችልም። ስለዚህ ትምህርቱ ፍሬሽ እንደሆነ ወይም ተምረን ወዲያው እንደወጣን ወደ ሎንግ ተርም ሚሞሪ ማሸጋገር አለብን። ይህንን የማናደርግ ከሆነ ከጥቂት ቀናት በኋላ አንጎላችን መረጃውን ቀስ እያለ ያጠፋዋል። ፈተና በደረሰ ጊዜ ታዲያ ሁሉም ነገር አዲስ ይሆንብናል። የተማርነው ሁሉ አይመስለንም። ብዙዎቹ ተማሪዎች የእውነት መማር የሚፈጠረው በክፍል ውስጥ እያሉ እንደሆነ ያስባሉ። እውነታው ግን የምር መማር የሚፈጠረው ከክፍል እንደወጣ ወዲያውኑ ትምህርቱን ስትከልሰውና መረጃውን ስታብላላ ወይም ፕሮሰስ ስታደርገው እንደሆነ ነው። ለዚያም ነው ሰቃይ ተማሪዎች ከክፍል እንደወጡ የተማሩትን ለማጠንከር አጠር ያሉ ዕለታዊ ልምምዶችን የሚያደርጉት። ስለዚህ ከክፍል እንደወጣ ወዲያውኑ 5 ቀላል ነገሮችን ታደርጋለህ። ለአንድ ሰዓት አይደለም፣ ቢያንስ ለ15 ደቂቃ ያህል 5 ተግባሮችን ማድረግ። አሁን በቀጥታ ወደ ዕለታዊ ልምምዶቹ እንሂድ። የመጀመሪያው የጻፍከውን ማስታወሻ ማጽዳት ነው። ከክፍል እንደወጣ ወዲያውኑ ማታ ወይም ነገ አይደለም፣ ወዲያውኑ ጸጥ ያለ ቦታ ምረጥና ተቀመጥ። ላይብረሪ፣ ባዶ ክፍል ውስጥ ወይም ከዛፍ ስር ሊሆን ይችላል። ከዚያ የማስታወሻ ደብተርህን ግለጥና የጻፍከውን ማስታወሻ በፍጥነት በመከለስ ጀምር። እየተማረን የምንጽፋቸው ማስታወሻዎች በአብዛኛው የተዘበራረቁና የተዝረከረኩ ናቸው። በተለይ ደግሞ አስተማሪው ፈጣን ከሆነና ፓራፍሬዝ አድርገን በራሳችን ለመጻፍ የምንሞክር ከሆነ ብዙ በጅምር የቀሩ አረፍተ ነገሮች፣ ግልጽ ያልሆኑ ሐሳቦችና ያልተብራሩ አዳዲስ ቃላቶችን ጽፈን ሊሆን ይችላል። ስለዚህ ጥቂት ደቂቃዎች ውሰድና ማስታወሻህን አጽዳው። በጅምር የቀሩ አረፍተ ነገሮችን አሟልተህ ጻፍ። ጠቃሚ የሆኑ ጽንሰ ሐሳቦች ላይ አስምር። ስትማር ግልጽ ያልሆነልህ ነገር ካለ ጥቂት ማብራሪያዎችን ጨምርበት። ይህ ተግባር የተዘበራረቀ ማስታወሻን ነገ በቀላሉ መረዳትና ማጥናት ወደምትችለው ጠቃሚ ማስታወሻ ይለውጠዋል። ሁለተኛው ግራ የሚያጋባህን ነገር መለየት ነው። ቀጥሎ የሆነ ያልተረዳኸው ወይም ግራ ያጋባህ ነገር ካለ ለየው። እያንዳንዱ ትምህርት የሆነ ግራ የሚያጋባ ክፍል አለው። ብዙዎቹ ተማሪዎች ደግሞ እነዚያን ክፍሎች ችላ ብለዋቸው ያልፋሉ። ይልቁንስ የማስታወሻ ደብተርህን ግለጥና ገጹን ተመልክተ ራስህን እንዲህ ስትል ጠይቅ።
ከጥቂት ቀናት በኋላ ግራ ሊያጋባኝ የሚችለው ነገር የትኛው ነው? የትኛው ሐሳብ ነው በደንብ ያልተረዳሁት ብለህ ጠይቅ። ከዚያ ይህ ነገር ግራ ሊያጋባኝ ይችላል የምትለው ነጥብ ላይ የጥያቄ ምልክት አድርግበት፣ ወይም ደግሞ በኋላ ላይ በጥልቀት ማጥናት የምትፈልገውን ርዕስ በወረቀቱ ገጽ አናት ላይ ጻፈው። በደንብ ያልተረዳው ነገር ምን እንደሆነ ማወቅና መለየት በራሱ ለመማር አንድ እርምጃ ወደፊት ይወስዳል። ሶስተኛው ትምህርቱን ከሚሞሪ የማስታወስ ልምምድ ነው። አሁን የማስታወሻ ደብተርህን ሙሉ በሙሉ ዝጋውና ባዶ ወረቀትና እስክርቢቶ አዘጋጅ። ከዚያ ምንም ነገር ሳታይ ከአይምሮህ ውስጥ የተማርከውን ትምህርት ዋና ዋና ሐሳቦች ለማስታወስ ሞክር። እነዚህን ቀላል ጥያቄዎች መጠቀም ትችላለህ። አንደኛ፣ የዛሬው ትምህርት ዋና ጽንሰ ሐሳብ ወይም ኮንሴፕት ምን ነበር? አስተማሪው የሰጠን ምሳሌ ምንድን ነው? መምህሩ ያተኮረባቸው ዋና ዋና ነጥቦች ምን ነበሩ? እያልክ ከራስህ ጋር ማውራት። በወረቀት ላይ አጠሬራ መጻፍ ወይም ደግሞ ለጓደኛህ እያስረዳኸው እንደሆነ ኢማጂን ማድረግ ትችላለህ። ይሄኛው ተግባር በጣም ፓወርፉል ነው፣ ምክንያቱም ትምህርቱን ከሚሞሪ ውስጥ ማስታወስ መቻል ዝም ብሎ መረጃውን እየደጋገሙ ከማንበብ የበለጠ ትምህርቱን ያጠናክረዋል፣ ከአንተ ጋር እንዲቆይም ያደርገዋል። ይህንን በምታደርግበት ጊዜ ታዲያ የሆነ አስገራሚ ነገር ይከሰታል። የተወሰነውን ክፍል በቀላሉ ታስታውሰዋለህ፣ ታብራራዋለህ። የሆነ ቦታ ላይ ስትደርስ ግን ሐሳቡ በድንገት ከአይምሮህ ውስጥ ሊጠፋብህ ይችላል። ቀጥሎ ያለው ነገር ምን እንደሆነ አይመጣልህም። ይሁን ምንም ማለት አይደለም። ያ ሐሳቡ በድንገት የጠፋብህ ክፍል አንጎልህ መረጃውን በትክክል እንዳልያዘውና እንዳልመዘገበው ነው የሚነግርህ። ፊድባክ ወይም ግብረ መልስ ነው ማለት ነው። የዚህ ሁኔታ መፈጠር ከዚህ ቀጥሎ የምናየው ልምምድ አስፈላጊነት ይነግረናል። አራተኛው አነስተኛ ክለሳ በማድረግ ክፍተትህን መሙላትና ማስተካከል ነው። አሁን በድጋሚ የማስታወሻ ደብተርህን ገጹን ግለጥና ቅድም ራስን ስትፈትሽ የረሳኸውን የጠፋብህን ክፍል እንደገና ቼክ አድርገው። ትኩረትህን ደካማ በሆንክባቸው ነጥቦች ዙሪያ አድርግ። ምናልባት የረሳኸው ጽንሰ ሐሳብ ወይም በትክክል ያላስታወስከውና ያላብራራኸው ክፍል ሊኖር ይችላል። ስለዚህ ጥቂት ደቂቃዎች ውሰድና እነዚህን ክፍሎች ብቻ ከልሳቸው፣ አጥናቸው፣ የተለየ ምልክትም አድርግባቸው። ይህ ትንሽዬ ማስተካከያ አንጎልህ መረጃውን በትክክል እንዲመዘግበው ወይም ሴቭ እንዲያደርገው ያስችለዋል። በመጨረሻ የተማርከውን በሚሞሪህ ውስጥ ሕያው ሆኖ እንዲቀመጥ የሚያደርግ አንድ አነስተኛ ልምምድ አለ። እሱም አምስተኛው ልምምድ ነው። አምስተኛው ቀጣይ መቼ እንደምትከልሰው ፕሮግራም መያዝ ነው። የሚቀጥለውን የክለሳ መርሃ ግብር አሁን ማዘጋጀት አለብህ። አንድ ነገር ማስተር ማድረግ ከፈለግ ደጋግመህ አድርገው ይባላል። በተመሳሳይ የተማርከውን ትምህርት በደንብ መረዳትና ከአንተ ጋር እንዲቀር ከፈለግ በተወሰነ የጊዜ ልዩነት በድጋሚ ማጥናት አለብህ። ስለዚህ አሁን ጥቂት ደቂቃዎች ውሰድና አጠር ያለ የክለሳ መርሃ ግብር አዘጋጅ። ለምሳሌ ነገ ከ2 እስከ 5 ደቂቃዎች ያህል ይህንን ትምህርት እከልሰዋለሁ፣ በሳምንቱ መጨረሻ ደግሞ እንደገና በድጋሚ አየዋለሁ የሚል የክለሳ ፕሮግራም ሊሆን ይችላል። ይህ ቀላል ተግባር ትምህርቱ ከትውስታህ ወይም ሚሞሪህ ውስጥ እንዳይጠፋ ዋስትና ይሰጣል። አሁን ደግሞ ከእያንዳንዱ ትምህርት በኋላ እነዚህን 5 ልምምዶች በወጥነት ማድረግ ዛሬ የምትጀምሩ ከሆነ ምን ነገሮች ሊለወጡ እንደሚችሉ ልንገራችሁ። አንደኛ፣ ትምህርቱን በግልጽ መረዳት ትችላላችሁ። 2, ለፈተና ማጥናት በጣም ቀላል ይሆንላችኋል፣ ምክንያቱም ስለ እያንዳንዱ ርዕስ የተወሰነ ግንዛቤ ስለሚኖራችሁ ማለት ነው። ሶስተኛውና በጣም ወሳኙ ደግሞ የተማራችሁትን ትምህርት ለረጅም ጊዜ ማስታወስ ትችላላችሁ። አንድ ነገር አስታውስ፣ ይህ ዕለታዊ ልምምድ ጥልቅ የሆነ መደበኛ ጥናትን አይተካም፣ ሊተካም አይችልም። ይህ ልምምድ የተማርከውን ትምህርት ከመርሳት የሚታደግህ ዕለታዊ ልምምድ ነው። ቪዲዮውን ጠቅለል ስናደርገው በትምህርት ስኬታማ መሆን ከስንት አንዴ ለረጅም ጊዜ ጠንክሮ በማጥናት ይመጣ ይሆናል። ብዙውን ጊዜ ግን የትምህርት ስኬት የሚመጣው ትክክለኛውን ልማድ ወይም ሀቢት በትክክለኛው ጊዜ በመጠቀም ነው። እናም ከክፍል እንደወጣ
ባሉት ጥቂት ደቂቃዎች ውስጥ የምታደርገው ነገር የእውነት ምን ያህል መማር እንደምትችል ትልቅ ልዩነት ሊፈጥር ይችላል። ከሚቀጥለው ክፍለ ጊዜ በኋላ ይህንን ልምምድ ሞክረውና የምታጠናበት መንገድ ምን ያህል እንደሚለወጥ ማየት ትችላለህ። ይህ ቪዲዮ ጠቃሚ ሆኖ እንዳገኛችሁት አልጠራጠርም። ቪዲዮ ከተመቻችሁ ላይክ እና ሼር ማድረጋችሁን አስታውሱ። በቀጣይ ሌላ ጠቃሚ ቪዲዮ ስለቅ ቶሎ እንዲደርሳችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ።